ትችላለህ። አዎ እንደዚህ ያዋጣል። አዎ ሩታይ የወንዶች ጉዳይ ነው። አንቺ ጣልቃ አትግቢ። ኧረ አንቺ መች ፊት ሰጠሽውና ነው? ከፈለገ ራሱ ይመጣል። ያንተ አለበቃ ብሎ ጭራሽ ከምትለን ያዘ። ልክ ጫጩቷ እንዳጣሽ ዶሮ በየቀኑ ማሽካካት። አንተ ኪንጎ እኮ ባይደርስልኝ ኖሮ እኔንም እንደ ኪንጎ አፍኖ ሊያሰቃየኝ ነበር። ለእርሶ መናገሩ የባሰ እንጂ ጥሩ ነገር አልመሰለኝም ነበር። የጌታ ልጅ ማለትማ አባቱ በጣም የታወቀ ሀብታም ነው። ይህን ያልተናንቀና ይህ ውሻ እዚህ ጠብቅ እገል እንዴት ጠፍቶ የመጣ ሰው እንደዚህ ግድ የለሽ ሆናል? ለምንድን ነው እሹን በዚህ ልክ ልትጎጂ የፈለግሽው? ተውሻ ምን አባ ፈልገህ ያጠገብ ወንድሜ ወዴት ነው? አባዬ ጋር እሄዳለሁ። ምን ቀለድሽ? በጣም አሪፍ። የምርህን ነው ግን? ምኑን? በቃ ልታገባት ነው? አዎ ፍቅር ያበደ ነው። በተለይ ደግሞ ባዘፍን ተሳስተህ እንኳን ሁለተኛ እህቴ አጠገብ ነው። እሺ አዴን ቆንጆ ሰርግ ደግሼ አገባታለሁ። በቃ ዴቭ በቃ ይበቃዋል። ምን እየሆንሽ ነው ፍቅር? ሁላችሁንም እጣላችኋለሁ። ሮማን ደህና ነች? አንድ ቤት እየኖራችሁ አትገናኙ? እንዳትንቀሳቀስ እንዳዙ አጠበይ ደህና ነሽ አይደል? ቆይ እንዴት መጣህ? ስልክሽ እኔ ጋር ነበር። ቆይ እንዴት መጣ? ታስሯል ነበር እንዴ? ምን አባቱ ቅለት አለሁ? አምልጠውን አላ ያማል እንዴ? ለምን ድብን ላይ አታም እንዴ እንዴት ሳረገኝ እንደነበር አሁን ከዚህ እንሂድ። ይሄ ፍቅር ሌላ የምትፈልጊው ነገር አለ? የሚጠጣ